አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ ዛሬ የመጣሁት ላይክ እና ሰብስክራይብ እንድታደርጉኝ ነው ማለት ነው። ገባችሁ? ላይክ አድርጉ። ላይክ የሚለው ነገር ሰብስክራይብ አድርጉና እንግዲህ ዛሬ የመጣሁት በጣም ደብሮኝ፣ በጣም ከፍቶኝ፣ በጣም ተከፍቼ ነው የመጣሁት። ወላሂ ነው የምላችሁ። በምን አትሉ እነግራችኋለሁ። እሱ ይቆይ። የከፋኝ ምክንያት የደበረኝ ምክንያት ከምሬ ነው የምላችሁ። በጣም ደብሮኝ በቃ እንዴት ብዬ በጣም ውስጤ ክፍት የሆነ በቃ አስጠልቶኝ ምናምን ተስፋ ምናምን ነገር አስቆርጦኝ ነው የመጣሁት። ከምሬ ነው የምላችሁ። ከምር በምንድን ነው ተስፋ የቆረጥሽው የምትሉ ሰዎች ማለት ነው። አንዳንድ እኔ ሰውን የሚላችሁ ነገር አለመስማት፣ በራሳችሁ መሄድ፣ የሰው ነገር አለመስማት መስዋዕት ያስከፍላል። እውነት ለመናገር ማለት ነው። ሀቂቃ ነው የምላችሁ ቤተሰብ። በምን አትሉኝም? በምን በሉኝ። ወላሂ እኔ እንግዲህ ዩቲዩብ መስራት ከጀመርኩኝ አመት ከ6 ወር ነው። ከጓደኞች ጋር ተቆራርጬ፣ ከቤተሰብ ጋር ተቆራርጬ፣ በቃ ከብዙ ሰው ተቆራርጬ ዩቲዩብ መርጬ ማለት ነው። ምክንያቱም ስራ እዚህ ምድር ላይ ስራ ከሌላችሁ ይሆን ነገር የለም። ብር ከሌላችሁ ማንም አይጠጋችሁ ስለማቅ ማለት ነው። ገባቱ? ያኔ በቃ ሁሉም ነገር ስለደረሰብኝ ችግርም ድሎትም ኖሮኝም አጥቼም አግኝቼም ስላየሁት ምንድነው መስራትን መርጬ ቤተሰቦችን ጥዬ ስልክ ሲደወልልኝ ላይቭ ስገባ እየተሰማኝ እየከፋኝ ምናምን ነገር እየመለስኩ እየዘጋው ዛሬ ማለት ነው ቤተሰብ ወላሂ ነው የምላችሁ። ማለትም በቃ በዚህ ሰሞን በጣም ከፍቶኛል። በጣም ላይቭ እየገባሁ አይደለም፣ እየሰራሁ አይደለም። እና የከፋኝ ምክንያት ልንገራችሁ። ለቤቱ ግን ስነግራችሁ ለአዲስ የሆናችሁ ሰብስክራይብ እና ላይክ አድርጉ ማለት ነው። ማለትም በቃ መስራታችን አላቆመም፣ ተስፋ አልቆርጥም። ግን ከፍቶኛል። እውነት ለመናገር በጣም ነው የደበረኝ፣ በጣም ነው የከፋኝ ማለት ነው። የሆነ ነገር ሰርታችሁ የሆነ ነገር ውጤታማ ካልሆናችሁ እየለፋችሁ በቃ የሆነ እየለፋችሁ ይሆንልኛል ብላችሁ እየጣራችሁ ሳይሆንላችሁ ሲቀር በጣም ያስጠላል። ወላሂ ነው የምላችሁ። ምክንያቱም እኔ ዩቲዩብ መስራት ከጀመርኩ ስንት አመት መሰላችሁ? አመት ከ6 ወር ነው ብያችኋለሁ። እንዴ አመታት አስቆጥሬያለሁ። ሌላ ቢቀር ማለት ነው አመታት አስቆጥሬያለሁ። 6 ወር ኢሜይልና ኮድ ሳላቅ ከፍቼ ዝም ብዬ እየለፋሁ ገባችሁ? ዝም ብዬ እየለፋሁኝ ማለት ነው 6 ወር። አመት ደግሞ አንድ ጓደኛዬ ናት ዩቲዩብ ስለምትሰራ የዩቲዩብ ምንነት ስጠይቃት፣ ወይ ሀዩ እንደዚህ እኮ አይደለም፣ መጀመሪያ ከአንቺ የሚፈለገው ኢሜይልሽና ኮድሽን አስተካክይና ዩቲዩብ ጀምር ያለች። ገባችሁ? መለክ አነ ላትጂ ሂነ ጠይብ ላትጂ ሂነ አነ ሰውር ቪዲዮ ሩሂ ባብ ገፍሊ እና ማለት ነው ቤተሰብ ለፋሁኝ በጣም ለፋሁኝ። እና ጓደኛዬ አስተዋችኝ ማለት ነው። እውነት ለመናገር ወላሂ ነው የምላችሁ። ከዛ አሁን ላይ ደግሞ እንግዲህ ሰዓት ሞልቼ 4000 ሰዓት ማለት አስቡት እንዴት እንደምትሞሉት፣ እንዴት ደክማችሁ ለፍታችሁ እንዴት እንደምትሞሉት እናንተና አላህ ነው የምታውቁት። ወላሂ ነው የምላችሁ። በጣም ደከመኝ። ከዛ ሰዓቴን ሞላሁኝ። በአጅሬ በአብርሃም እና በሩታ ነው ቪዲዮ የምሰራው። ታየልኝ ብዬ ቫይነር ወጣልኝ ብዬ በእነሱ ነው ቪዲዮ የምሰራው። ሰዓትን እይታም ስላለው አሪፍም ስለሆነ የእነሱን ተከትዬ እኔ ደግሞ ቪዲዮ ሰራላችኋለሁ። ምን ይሁን አሁን ላይ ምንድን ነው የሆነው የምትሉት? አዳሜ እንግዲህ ሰዓቴን ሞልቼ ሰብስክራይብ ሞልቼ ዶላር ይከፍለኛል ብዬ ሞኒ ለማስደረግ እየጣርኩ ከዛስ ምን ቢለኝ ጥሩ ነው? የሰው ቪዲዮ ጭነሻል። ወላሂ የሰው ቪዲዮ እንዳለ ደልቼ ስንት እንዳለው ታውቃላችሁ? ስንት እንዳለው ልንገራችሁ። 2-3 ቪዲዮ በላይቭ የቀረጽኩት ነው ያለው እንጂ ሌላ ነገር የለውም። ሀቂቃ ነው የምላችሁ። ያ ሁላ ለፍቼ ይኸው ሜዳ ላይ ቀረው። የሰው ቪዲዮ ጭነሻል አልቀበልሽም ብሎ ማመልከቻ አስገቢ ብሎ በአረብኛ ቪዲዮ ስሪ ብሎኝ በአረብኛ ያው በቃ ብቻ ቪዲዮ ስሪ ብሎ ላከልኝ።
ወላሂ ነው የምላችሁ። እና በጣም ከፍቶኝ በጣም ደብሮኝ ነው ያለሁት ማለት ነው። በቃ እንግዲህ አንድ ነገር ይሆንልኛል ብላችሁ እስቲ አስቡት። ሀቂቃ ተስፋ ነው ያልቆርጥም፣ አልተው ምንም ቢሆን አገሬን ገብቼ እንደምሰራ ተስፋ አደርጋለሁ። ምንም በመዳን ቤት ሆኜ ባይመቸኝ ላይመቸኝ ይችላል። የመዳን ቤት ዛሬ ላይመቸኝ ይችላል፣ ግን ተስፋ አልቆርጥም። እውነት ለመናገር ማለት ከመስራት ወደ ኋላ አለንም። ሀቂቃ ነው የምላችሁ፣ ከመስራት ወደ ኋላ አለንም። ግን በቃ ነገረ ስራው በጣም አናደደኝ። በቃ ይሆናል ብላችሁ ዝም ብላችሁ ባለማወቅ የምትሰሩት ነገር ነገ መስዋዕት ያስከፍላችኋል። ሀቂቃ ነው የምላችሁ። ዛሬ በተለይ ዩቱበሮች ልነግራችሁ ነው የመጣሁት። በተለይ ስግደት ላይ ያለን ሳናቅ ቪዲዮ የምንጭን ከላይቭ እያመጣን ቪዲዮ ምንጭን ልጆች ወላሂ አይቀበላችሁም። አትጫኑ፣ የሰው ቪዲዮ አትጫኑ። በተለይ ሞኒ ካላስደረጋችሁ ቪዲዮ የሰው ቪዲዮ የሚባል ሀታ ሀዲስም ሆነ ቁርአንም ሆነ በቃ እናንተ ዩቲዩባችሁ ካልፈለጋችሁት በስተቀር ሀቂቃ አትጫኑበት። ምንም ነገር አትጫኑበት፣ ምንም። ምክንያቱም እኔ ይኸው ለፋው ከፋኝ፣ ሀቂቃ ከፋኝ። እውነቴ ነው ምላችሁ። ስለዚህ ምንድን ነው ምላችሁ፣ የሰው ቪዲዮ እያመጣችሁ አትጫኑ፣ አይጠቅማችሁ። እና ቤተሰብ እየነገርኳችሁ ነው። የሰው ቪዲዮ እያመጣችሁ የሰው ቪዲዮ ዝም ብለን እያመጣን መጫን የለብንም። የማይጠቅመን ነገር ዝም ብለን አምጥተን እየለጠፍን በራሳችን አይዲያ ብንመጣና ብንሰራ ባይነኝ ማለት ነው። ሀቂቃ ነው ምላችሁ። ከለፋን አይቀር የውጤታችን ስናገኝ በጣም አሪፍ ነው። ቤተሰቦቼ ሩታና አብርሃምማ ገደል ከተቱኝ። ወላሂ ነው ምላችሁ። በእነሱ ቪዲዮ እየሰራሁኝ እንግዲህ ይኸው ምን እንደሚለኝ አላቅም። ማመልከቻ አስገቢ ብሎኝ ማመልከቻ አስገባሁ። ይግባኝ ጠይቂ ማለት ነው። ይግባኛው እንግዲህ ይግባኝ መጠየቅ ይቻላል። ይግባኝ ጠይቂ ብሎኝ ይግባኝ ጠየቅኩኝ። እንግዲህ የለፋሁበት ከንቱ ቀረ ማለት ነው። ከንቱ ቀረ ቤተሰቦች፣ ከምሬ ነው። አሁንም ቢሆን አዲስ አካውንት ፕሮፋይል ያጠገብ አስቀምጥላችኋለሁና እየገባችሁ ሰብስክራይብ አድርጉ። ካለሁበት ከሞትኩበት ቀስቅሱኝ። ሀቂቃ ነው የምላችሁ ቤተሰቦች፣ ከሞትኩበት እንደዚህ ቀስቅሱኝ፣ ፈንቅሉኝ እንጂ ተስፋ እየቆረጥኩ ነው ወላሂ። ማለትም ሰው ሚዲያ ላይ ስንመጣ በጣም ብዙ ነገር የሚያምረን እኛ እኮ ለዓላማ ነው የወጣ ነው። እኔ በተለይ ለዓላማ ነው የወጣሁት፣ ለመስራት ለመለወጥ። ገባችሁ? ለዓላማ ነው የወጣሁት። እኔ ዝም ብዬ በማንኛውም ቦታ ጊዜ ማባከን ሴት አይደለሁም። በጣም ብዙ ስራ ያለኝ ሰው ነኝ። በጣም ብዙ ስራ የምሰራ ሰው ነኝ። ገባችሁ? ግን አንዳንድ ሰዎች አላችሁ ሚዲያ ላይ ስለወጣን ራሱ ሚዲያ ላይ ወጣ፣ የካሌጅ ሚዲያ ላይ ወጣ፣ የካሌጅ እኛ እኮ ለዓላማ ነው የወጣ ነው። ካለንበት ልንቀየር ነው፣ ብር እንፈለጋ ነው የወጣ ነው። ከምሬ ነው የምላችሁ። ይኸው አይን ሆናችሁበት እናንተ ማለት ነው። የሰው አይን ያየው ነገር እኮ ጥሩ አይደለም። ሀቂቃ ነው የምላችሁ። አንዳንዴ የሰው አይን ራሱ ማለት ነው ቶሎ ብላችሁ ማንኛውም አይነት ነገር እንትን ስትሉ እየሰራሁ ነው ስትሉ ማሻአላህ ጉሊ ማሻአላህ በሉ። በቃ ማሻአላህ ብላችሁ ማለት አለባችሁ። ወላሂ የሰው አይን ሆነበት ዩቲዩብ ራሱ ማለት ነው። ወይኔ ሀያት በጣም አሳዝናለሁ። ሀቂቃ ነው የምላችሁ። በጣም ነው በቃ አሳዝናለሁ። ለራሴ አሳዘነኝ። እና ቤተሰቦቼ ለማንኛውም ለኔ ወዳጅ ሆናችሁ ለምትወዱኝ 2000 ሰብስክራይብ በስንት ጊዜ እንዳገኘው ታውቃላችሁ? ሀቂቃ ነው የምላችሁ። በስንት ጊዜ እንዳገኘው ሰደቃት ሐቃዛን እያለ ነው። ላውራ ወይስ ልተው? በጣም ተቃጠልኩ፣ በጣም ተናደድኩ፣ በጣም የተናደድኩ ሀቂቃ። እና ለማንኛውም ወዳችኋለሁ። በሌላው ደግሞ በሰፊ ይመጣል፣ በሰፊ መጥቼ አብራራላችኋለሁ። ለቤት አዲስ ሆናችሁ ደግሞ ሰብስክራይብ፣ ላይክ አድርጉ። በዚህ እንኳን አበረታቱኝ ቤተሰቦች። ሀቂቃ ነው የምላችሁ። እንዴት አሁን ደልቼ ላጠፋ ነው? ሞኒ ላደርግ ነው ወይስ ምን ላደርግ? ምን እንደማደርግ ራሱ ሀቂቃ ግራ ነው የሚያጋባው። ለማንኛውም ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ያደርጋችሁ አበረታቱኝ። ወላሂ ነው የምላችሁ። ከተኛሁበት እንዲህ ነቃ አድርጉኝ፣ እስቲ ነቃ አድርጉኝ። ያላ በጣም የከፋኝ ተይ አትጫኝ፣ ተይ ቅርብሽ፣ የሰው ቪዲዮ አይጫንም እያል ደግሞ አልጫንኩም። ደግሞ ደለትኩኝ፣ ወላሂ ደለትኩ። በጣም ብዙ ቪዲዮ ደለትኩለት፣ ግን ለምን እንደጠመመብኝ አላውቅም። በቃ እኔ ለዩቱብ አልሆንም ማለት ነው። ስታይሌ ምናምን ለዩቱብ መሆን ሰው አይደለሁም ሳስበው ማለት ነው። ቤተሰብ እኔማ ወደፊት ገብቼ ሀገሬ ገብቼ የሆነ ነገር እሰራና ያው ቢያንስ ሰራበታለሁ ብዬ አስቤ ነበር። ወይኔ አብርሃም ግን እምባይን መጥረግ አለብህ። ገባህ? ዩቲዩቤን እንደዚህ ያደረገው አንተ ነህ። በአንተ ቪዲዮ እየሰራሁኝ ይኸው ለአብርሃም አድርሱልኝ። ከምር እንደው ዞር ብለህ አታይንም እኮ አንተ፣ በኮሜንት እንኳን አታይንም። በአንተ እየወጣን እየለፈለፍን እንግዲህ ይኸው ቤተሰብ ቻው። በቃ ሰላም አለይኩም። ላይክ አድርጉ፣ ሰብስክራይብ አድርጉ። እስቲ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። በኋላ